አንዳንድ የአካባቢው ነዋሪዎች ስለ ፍሪጅ አልመረር ሌላ አስተያየት ይሰጣሉ። አካባቢውን እናውቃለን የሚሉ ነዋሪዎች እንደሚሉት አካባቢው የሺሻና የቡና መሸጫ ቦታ ብቻ አይደለም፣ የወሲብ ንግድ የሚጧጧፍበትም አካባቢ ነው ይላሉ። የወሲብ ንግድ ደግሞ በሀገሪቷ ሕግ የተከለከለ ድርጊት ነው። ፍሪጅ አልመረር ከመሃል ከተማ ሩቅ አይደለም፣ እንዲያውም የከተማዋ ማዕከል እንደሆነ ይታመናል። ከሌሎች አካባቢዎች በተለየ የሰዎች እንቅስቃሴ የበዛበት፣ በአንጻሩ የተሽከርካሪዎች ፍሰት የተገደበበት ቦታ ነው። በአንድ ጊዜ 5 እና ከዛ በላይ ተሽከርካሪዎችን የሚያስተናግዱት የከተማዋ ፈጣንና ዘመናዊ መንገዶች በዚህኛው የከተማዋ ክፍል የሉም። መንገዶቹ ጠባብና 2 ተሽከርካሪ ብቻ የሚያስተላልፉ ናቸው። ተጠጋግተው የተሰሩት ህንፃዎች አንዱ ከሌላው በማይለይበት ሁኔታ እርስ በርስ የተደጋገፉ ናቸው። ከአረብኛና እንግሊዝኛ በተጨማሪ የማስታወቂያ ሰሌዳዎች በሌሎች ቋንቋዎችም የተጻፉበት ቦታ ነው። ከሌሎች ቋንቋዎች አኳያ አማርኛ ቀዳሚውን ስፍራ የያዘ ይመስላል። የኢትዮጵያ የምግብ ቅመሞች፣ የሀበሻ ልብሶች፣ የጀበና ቡና መሸጫዎች፣ የመዋቢያ ቤቶችና ሌሎች አገልግሎቶችን የሚሰጡ ቤቶች ማስታወቂያዎቻቸውን በር ላይ በአማርኛ ጭምር ጽፈዋል። አማርኛ ከጽሑፍ ባሻገር በብዛት የሚነገርበትም ሰፈር ነው። የደማቋ ዱባይ ሌላኛው ገጽታ ፍሪጅ አልመረር። ፍሪጅ አልመረር 3-4 ጎዳናዎች አሉት። በጎዳናዎቹ ግራና ቀኝ የቆሙት ህንፃዎች ዲዛይኖቻቸውና ቁመታቸው ተመሳስሎ የተሰራ ነው። ሁሉም ባለ 4 ወለል ናቸው። የህንፃዎቹ ሁሉም የምድር ቤቶች እና የተወሰኑት ደግሞ አንደኛ ወለልን ጨምሮ የንግድ ቤቶች ናቸው። የተለያዩ ሀገራት ዜጎች የተለያየ ስራ ይሰሩባቸዋል። የባንግላዴሽ ሬስቶራንት፣ የህንድ ባህላዊ ምግብ፣ የፓኪስታን ባህላዊ ትኩስ መጠጦች የሚሸጡበት አካባቢ ነው። በእርግጥ የእነዚህ ነጋዴዎች ቁጥር ከኢትዮጵያውያን አንጻር ሲታይ ምንም ሊባል የሚችል ነው። ከ5 የንግድ ቤቶች ቢያንስ 3ቱ የኢትዮጵያውያን ናቸው። በብዛት በኢትዮጵያውያን የተያዙት እነዚህ የንግድ ቤቶች አብዛኞቹ የኢትዮጵያ የጀበና ቡና እንደሚሸጡ ምልክቶችን አስቀምጠዋል። ኢትዮጵያ ውስጥ በስፋት የሚታዩት የቡና ማድመቂያ ፖስተሮችም በእነዚህ ቡና ቤቶች ተለጥፈዋል። በእርግጥ ግን ቡና ይሸጣል? ቤቶቹ በዋናነት 2 ስራዎች አሏቸው። አንደኛው ቡና መሸጥ ነው። ሁለተኛው ደግሞ ሺሻ ማስጨስ። ሺሻ ማስጨስ በሀገሪቱ ሕግ የማይከለከልና በይፋ የሚሰራ በመሆኑ ኢትዮጵያውያኑ የሚሰሩት ሕጋዊ ሆነው ነው። የሥራ ሁኔታው ግን በደማቋና ሽቅርቅሯ ዱባይ በሚመጥን መልኩ የሚሰራ ስራ አይደለም። የፍሪጅ አልመረር የምሽት ድባብ ለአዲስ ሰው በቀላሉ የሚደፈር አይደለም። እነዚህ ጠባብ የንግድ ቤቶች ምናልባትም 4 ሜትር በ4 ሜትር ይሆናሉ። በምሽት የቤት ውስጥ መብራቶቻቸውን ያደበዝዛሉ። ከ3 እስከ 5 ደንበኛ ከገባ ቤቶቹ ይሞላሉ። በሮቹ ሁልጊዜ ክፍት ስለሚሆኑ ከኃላፊ አግዳሚ እይታ ውጭ መሆን አይቻልም። እዚህም እዚያም የሺሻ እሳት ለማቀጣጠል የሺሻ ዕቃውን ውጭ ላይ የሚወዘውዙ ኢትዮጵያውያን ሴቶች ይታያሉ። እነዚሁ ኢትዮጵያውያን መንገደኛ ባለፈ ቁጥር ቡና ጠጡ እያሉ ይጋብዛሉ። ደንበኞችም በግልም በቡድንም ሆነው በሁለቱም አቅጣጫ ወደ ቡና ቤቶቹ እያማተሩ ይርመሰመሳሉ። በዚህ ሁኔታ እንኳን በእግር ለመንቀሳቀስ መኪና ውስጥ ሆኖ እንቅስቃሴውን ለመቃኘትም አስፈሪ ነው። ፍሪጅ አልመረር እንደሌላው የዱባይ አካባቢ ሁሉ በጠዋት ላይ ዘግይቶ ነው የሚከፈተው። በዱባይ ከጠዋት 4 ሰዓት በፊት የሚጀምሩ አገልግሎቶች ውስን ናቸው። የግል የንግድ ተቋማት ሌሊቱን ሙሉ ስለሚሰሩ የቀን ስራቸውን የሚጀምሩት በአብዛኛው ከጠዋቱ 5 ሰዓት በኋላ ነው። የብዙዎቹ ባለቤቶች በ20ዎቹ የዕድሜ ክልል ውስጥ የሚገኙ ሴቶች ናቸው። ደንበኛ በራሱ ምርጫ የሚሄድባቸው ቡና ቤቶች አሉ። ከግማሽ በላይ የሚሆኑት ግን በር ላይ ቆመው አላፊ አግዳሚውን በመጥራት የሚያስገቡ ናቸው።
ተጠጋግተው በተገነቡት የፍሪጅ አልመረር ህንፃዎች የግርጌ በር ላይ ቆመው ወይም እየተንቀሳቀሱ ከሚታዩ ሴቶች 90 በመቶና ከዚያ በላይ የሚሆኑቱ ኢትዮጵያውያን ናቸው። በፍሪጅ አልመረር ቡና ቤቶች ውስጥ ቡና ብቻ ከሚያዝ ደንበኛ ሁለቱንም በአንድ ላይ ቡናና ሺሻ የሚያዝ ይመረጣል። የአንድ ቡና ዋጋ 10 ድርሃም ወይም 150 ብር አካባቢ ሲሆን የአንድ ሺሻ ዋጋ ደግሞ 20 ድርሃም ይሸጣል። ሺሻው ዳጎስ ያለ ትርፍ ስለሚያስገኝ የሺሻ ደንበኞች የተሻለ ተፈላጊነት አላቸው። ሱዳኖች ሺሻ ያዛሉ፣ ቡናም ይጠጣሉ። ትዕዛዛቸውም በአንድ ብቻ በቃም ይደጋግማሉ። ወደ ቡና ቤቱ ሲሄዱም ሰብሰብ ብለው ነው። በዚህ ምክንያት ብዙ ሱዳናዊ ደንበኛ ያለው ከፍ ያለ ገቢ እንደሚሰበስብ ይታመናል። ብዙዎቹም ግባቸው ብዙ ሱዳናዊ ደንበኛን ማፍራት ነው። በአካባቢው በብዛት ቢሆኑም ቡና የማይጠጡት ህንዶችና ፓኪስታኖች ናቸው። ከሁሉም ጋር እየተቀመጡ ሺሻ ማጨስ የሥራው ባህሪ ስለሆነ ይህንን በማድረግ ያልተጻፈ ግዴታ መፈጸም ግዴታ ነው። ይህን በሁሉም ቡና የሚሸጡ ኢትዮጵያውያን የተለመደ ስራ ነው። ብዙዎች ኢትዮጵያውያን በህጋዊ መንገድ ለቤት ሰራተኝነት ወደ ዱባይ የሚሄዱ ናቸው። ዱባይ ከደረሱ በኋላ ግን በተለያየ ምክንያት ከአሰሪዎቻቸው ይጠፉና ህጋዊነታቸውን ያጣሉ። በዚህ ሁኔታ ህጋዊነታቸውን ያጡ ኢትዮጵያውያን እንደ አማራጭ የሚወስዱት አንዱ ፍሪጅ አልመረር ውስጥ ቡና ወይም ሺሻ መሸጥን ነው። አንዳንድ የአካባቢው ነዋሪዎች ስለ ፍሪጅ አልመረር ሌላ አስተያየት ይሰጣሉ። አካባቢውን እናውቃለን የሚሉ ነዋሪዎች እንደሚሉት አካባቢው የሺሻና የቡና መሸጫ ቦታ ብቻ አይደለም፣ የወሲብ ንግድ የሚጧጧፍበትም አካባቢ ነው ይላሉ። የወሲብ ንግድ ደግሞ በሀገሪቷ ህግ የተከለከለ ድርጊት ነው። በመሆኑም ብዙዎቹ ይህን ተግባር በእነዚህ ቡና ቤቶች ውስጥ ተደብቀው የሚሰሩ እንደሆነ ይገለጻል። ውድ ተመልካቾቻችን የተመለከቱትን ቪዲዮ ከወደዱት ሰብስክራይብ እና ላይክ ማድረጉን እንዳይዘነጉ፣ እንዲሁም ለወዳጅ ዘመዶ ሼር በማድረግ እንድታጋሩ በትህትና እንጠይቃለን። ለዛሬው አበቃን። ሻሎም።